ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ሰላምታችን በያላችሁበት ይድረሳችሁ። በዛሬው ዝግጅታችን በጣና ሐይቅ ገዳም ውስጥ ከሚገኙት ገዳማት አንዱን መርጠን እንዳስሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። በ13ኛው መቶ ክፍለ ዘመን መግቢያ የሐይቅ እስጢፋኖስ የአቡነ ኢየሱስ ሞዐ ደቀ መዝሙርና የአፄ ይኩኖ አምላክ ወንድም በነበሩት በአቡነ ሂሩት አምላክ የተመሰረተው ዳጋ ቅዱስ እስጢፋኖስ ገዳም እስካሁን ድረስ በተረክ ጥንታዊ፣ በእምነት ኦርቶዶክሳዊ፣ በአነዋወር ገዳማዊ፣ በሕይወት ተባታዊ ሆኖ እንደቀጠለ ነው። አቡነ ሂሩት አምላክ ወደ ገዳሙ ጣናን በድንጋይ ታንኳ አቋርጠው ገብተዋል። የተሻገሩበት የድንጋይ ታንኳም በልዩ ሁኔታ በክብር ተቀምጧል። አቡነ ሂሩት አምላክ ገዳሙን በሰማዕቱ ቅዱስ እስጢፋኖስ ስም የቆረቆሩት የሐይቅ እስጢፋኖስን ለማሰብ ይመስላል። ወራካጻ ዘመን ነው የሚጀምረው። የአክሱምን ቤተ መቅደስ የኦሪትን አንስቶ ቤተክርስቲያን ባስፋፉበት ጊዜ በ347 ዓመተ ምህረት ደግሞ ወደዚህ ወደ ጣና ቂርቆስ የኦሪት መስፋት የሚሰማበት ቦታ እዚህ መጥተው ነበር። እዚህ መጥተው ሳለ ያን ጊዜ እዚህ ቦታ ላይ እመቤታችን ታቦት ተክለው ዳግማዊ ጽዮን ብለው ሰይሟት ትኖር ነበር። ለ900 ዓመት ያህል በደብርነት ቆይታ ከዛ በኋላ ከ900 ዓመት በኋላ አቡነ ሂሩት አምላክ ቦታውን ገዳም ያደረጉት ከመጀመሪያ ገማቸው ከሐይቅ እስጢፋኖስ ተነስተው ወደ ሲመጡ የእስጢፋኖስ ታቦት አመጣው ዳርዋ ሲገለገሉ ከቆዩ በኋላ ቆየት ብለው ደግሞ የታችን ታቦት ማዶ ለሚገኙ ለደቆች ሰጣቸው። ታች ቦታ ማርያም ተባለች። ይሄን ደግሞ ዳጋ እስጢፋኖስ ገዳም አሰኝቶታል። አሁን ይወጣው ጥንታውያን የኢትዮጵያ ቤተ ክርስቲያናት ከሚታወቁበት መለያ አንዱ ብዙ ጊዜ የሚጠሩት በሰማዕታት በአርባዕቱ እንስሳ በቅዱስ ሚካኤልና በቅድስት ድንግል ማርያም ነው። አቡነ ሂሩት አምላክ ወደ ዳጋ ሲመጡ በእመቤታችን ስም የተሰራች ቤተ ክርስቲያን ማግኘታቸውን የገዳሙ ታሪክ ይናገራል። አካባቢው ከአክሱም ዘመን ጀምሮ ክርስትና የተስፋፋበት በመሆኑ ይህ የሚደንቅ አይደለም። የእመቤታችንን ታቦት ወደ ደቅ ደሴት በመውሰድ የቅዱስ እስጢፋኖስ ታቦት የገባው በአፄ አምደ ጽዮን ዘመን መሆኑ ይነገራል። ገዳሙ ከጣና ሐይቅ በስተ ምስራቅ በጣና ማዕከላዊ ስፍራ ላይ ከደቅ ደሴት አጠገብ ይገኛል። የደሴቱ ስፋት 3 ኪሎ ሜትር ያህላል። ቤተ ክርስቲያኑ ከተራራው ጫፍ ላይ ሲገኝ የመነኮሳቱ መኖሪያ በዙሪያው ከትሟል። የመናንያኑ መቁነን መኩሬታ ይባላል። የሚበላውም ውሎ ነው። ያውም ወደ 2 ሰዓት የሚፈጅ ጸሎት ከተደረገ በኋላ አፄ ዘርዓ ያዕቆብ፣ አፄ ዚሲስኒዮስ፣ አፄ ፋሲለደስ ለገዳሙ ቤተክርስቲያን ሰርተዋል። የነበረውን ጠግነዋል። ዳጋ እስጢፋኖስ በጣና ውስጥ የመጀመሪያው ገዳም ነው። አፄ ይስሐቅ ለጎሜና ዘጎር የተባሉትን ርስቶች ለገዳሙ ሰጥተው ነበር። በአፄ ዘርዓ ያዕቆብ ዘመን የገዳሙ መምህር የነበሩት አቡነ ይስሐቅ አባ ፍሬ ጽዮን የተባሉትን ሰዓሊ በመንበር ላይ የሚቀመጥ እንዲስሉ አድርጋቸው ነበር። በወቅቱም ብዙ የግድግዳ ስዕሎች ተስለው ነበር። በመካከለኛው ዘመን አጋማሽ ዳጋ እስጢፋኖስ የነገስታቱ የመቀበሪያ ገዳም ሆኖ ነበር። አፄ ናቸው ይህ ሙዚየም አንጸውታል። በዚህ ሙዚየም የ14 ነገስታት የ9 ጳጳሳት አጽም አርፎበት እንዳለ በብራና ጽሑፍ ተዘግቦ ይገኛል። አሁን ግን የሚታዩ የ4 ነገስታት አጽም ብቻ ተለይተው የሚታወቁ ዳዊት አባት፣ ዘርዓ ያዕቆብ ልጅ፣ ሱስንዮስ አባት፣ ፋሲል ልጅ 4ቱ ብቻ ናቸው የሚታወቁ። ዳዊት፣ የአፄ ዘርዓ ያዕቆብ፣ የአፄ ፋሲል፣ የአፄ ሱስንዮስ አጽሞች ዛሬም በገዳሙ ይገኛሉ። አፄ ናዖድ የአፄ ዘርዓ ያዕቆብን አጽም ከደብረ ነጎድጓድ አውጥተው ወደ ዳጋ የወሰዱት በ16ኛው መቶ ክፍለ ዘመን ገዳሙ የነገስታቱና የንጉሳውያን ቤተሰቦች መቃብር ነበር። አሁንም በገዳሙ ውስጥ 14 ነገስታት፣ 9 ጳጳሳት አጽሞች እንዳለ የታሪክ ማህደሩ ያሳያል። በ1556 እና በ1567 ዓ.ም መካከል ባለው ዘመን የገዳሙ አበምኔት አባ ገብረ ክርስቶስ ከአዳሎች ጋር ለነበረበት ጦርነት ገዳሙን በጸሎት እንዲረዱት ጠይቆ ነበር። ሲመለስም ለገዳሙ በደቅ ደሴት ጉልት ሰጥቷል። አያሌ የከበሩ ዕቃዎችንም አበርክቷል። ድል አድርጎ የማረካቸውን ዕቃዎች በገዳሙ አኑሯቸዋል። አፄ ፋሲል ከዚህም በላይ ቤተክርስቲያኑን ከ1654 እስከ 56 ዓ.ም ባለው ዘመን እንደገና ሰርተው አጠናቀውት ነበር። ይሁን እንጂ ይህ ቤተክርስቲያን በ1707 ዓ.ም ተቃጠለ። ንጉሱም ዘቢል የተባለውን ጉልት ለካህናቱ ሰጠ። በዚህም የተነሳ መጀመሪያ ባዘዞ የተቀበረው አፄ ፋሲለደስ በኋላ አጽሙ ወደ ዳጋ ተዘዋውሯል።
አፄ ኢያሱ አዲያም ሰገድ ከ1674 ዓ.ም ጀምሮ ዳጋን በተደጋጋሚ ጎበኙ ነበር። አባርኩን የተኩት አበምኔት መምህር አስካል ለንጉሱ በጣም ቅርብ ነበሩ። እቴጌ ዳጋ እስጢፋኖስ የኢትዮጵያ ታሪክ ማዕከል ነው። ከመካከለኛው ዘመን መጀመሪያ አንስቶ ነገስታቱ፣ መኳንንቱ፣ ጳጳሳቱና ምዕመኑ የሀገሪቱ ታሪክ ባላደራ አድርገውታል። አያሌ ንዋያተ ቅዱሳት፣ የነገስታት የወግ ዕቃዎችን፣ ካባዎችንና አክሊሎችን ዳጋ በክብር ጠብቆልናል። በሀገሪቱ የደረሰው የእርስ በርስ ጦርነቶችና ወረራዎች ወደ ገዳሙ ባለመዝለቃቸው ከ800 ዓመት በላይ የተጠበቁ ቅርሶችን ዳጋ አቅፎ ይዟል። ከተገነባ ከ300 ዓመት በላይ የሆነው ሙዚየሙ በእነዚህ ቅርሶች ተጣቧል። መጽሐፍ በመጽሐፍ ላይ ዕቃ በዕቃ ላይ ተነባብሯል። ጥንታዊውን የቤተ ክርስቲያኑን እቅድ በገዳሙ ጥንታዊ ማህተም ላይ በንድፍ አስቀምጦታል። ማህተሙን ያዘጋጀው ጠቢብ በመልሶ ግንባታ ወቅት እጅግ አስፈላጊ የሆኑትን 3 ነገሮች ያካተተ መረጃ ትቷል። የጣራው ቅርጽና አይነት፣ የበሮቹ ቅርጽና አይነት እንዲሁም የቤተ ክርስቲያኑን መልክና ቅርጽ የያዘ መረጃ። ጣራው ባለ 4 ደርስ ክዳን ወይም እንቁላል ቅርጽ ቤተ ክርስቲያኑ የጎንደር ደብረ ብርሃን ስላሴን መልክ እንደነበረውና በሮቹ ከውስጥ ሆነው በዙሪያው ልክ እንደ ዘጌ ገዳማትና እንደ ናርጋ ስላሴ ባለቀስተ ደመና በረንዳ እንደነበረው አመላክቷል። ይህም በገዳሙ ትውፊት ዳጋ እስጢፋኖስ ጥንት የደብረ ብርሃን ስላሴን ይመስል ነበር እየተባለ ከሚነገረው ቃላዊ ተረክ ጋር ተስማሚ ነው። ጥንታዊው የአባቶቻችን የገዳም ስርዓት ምን እንደሚመስል አባቶቻችን እውቀታቸውና ታሪካቸው አነዋወራቸውና ልማዳቸው እንዴት እንደነበር የዘመን ምስክር ከሚሰጡት አንዱ ዳጋ እስጢፋኖስ ገዳም ነው።